የዚህ ሳምንት የመጽሐፍ ቅዱስ ታሪኮች አንድ አፍቃሪ እውነትን ያስታውሱናል። እግዚአብሔር ያያል። ስለ ታመሙት ሰዎች ሰምተናል። ለብዙ ዓመታት በሕመም ስለኖረ ሰው ሰምተናል። ስለ ደከመና ተስፋ መቁረጥ ስለፈለገ ሰው ሰምተናል። በእያንዳንዱ ታሪክ እግዚአብሔር አልተውም። ኢየሱስ የተረሳ የመሰለውን በሽተኛ ሰው ፈውሷል። ኢየሱስ ሕመሟን በሌሎች ላይ የተባለችውን ሴት አየ። እግዚአብሔር ኤልያስን ደክሞ በነበረበት ጊዜ አበረታቱታል። እነዚህ ታሪኮች እግዚአብሔር ሕመማችንን እንደሚረዳ ያስታውሱናል። እግዚአብሔር ሕመማችንን ይረዳል። እግዚአብሔር የደከሙትን ልባችንን ይረዳል። ዛሬ ደካማ ሊሰማዎት ይችላል። ሕመም ሊሰማዎት ይችላል። ተስፋ ሊቆርጡ ይችላል። መቀጠል እንደማትችል ሊሰማዎት ይችላል። እግዚአብሔር ግን አሁን ያይዎታል። እግዚአብሔር ሕመምዎን ያውቃል። እግዚአብሔር ወደ እርስዎ ቅርብ ነው። እግዚአብሔር አያስቸኩልዎትም። እግዚአብሔር አያሳፍርዎትም። እግዚአብሔር ስንደከም ብርታት ይሰጣል። እግዚአብሔር ሰውነታችንን ይፈውሳል። እግዚአብሔር ልባችንን ይፈውሳል። እግዚአብሔር ለመቀጠል ጥንካሬ ይሰጠናል። ነገር ግን እግዚአብሔር ብቻችንን አይተወንም። ድካም ከተሰማህ በእርሱ ዕረፍ። ሕመም ከተሰማህ ወደ እርሱና ሕይወት ከመረረህ በእርሱ እመን። ከእነዚህ ባለታሪኮች ጋር የነበረው አምላክ ዛሬ ከአንተ ጋር ነው። እሱም ቀስ በቀስ ሸክምህን ይሸከማል። ይህ ታሪክ ካበረታታ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ ያድርጉ።